ሃይማኖታቸው አይሁድ ነው። ዜግነታቸው እስራኤላዊ፣ ነፍስያቸው ግን ኢትዮጵያዊነቷን አትረሳም። ሕይወታቸውም ከኢትዮጵያዊነት ተፋቶ አያውቅም። ቤተ እስራኤላውያን ዝርያቸው ከዳን ነገድ እንደሚመዘዝ ይነገራል። ከእስራኤል ሕዝብ 1.6 ከመቶውን ይይዛሉ። እንደ አውሮፓውያን አቆጣጠር በ2022 የወጣ ሪፖርት በቁጥር 168,000 እንደሆኑ ያሳያል። 92,000 የሚሆኑት ከኢትዮጵያ የመጡ ሲሆኑ ቀሪዎቹ እዚሁ እስራኤል ውስጥ የተወለዱ ሁለተኛ ትውልድ ቤተ እስራኤላውያን ናቸው። በሁሉም የእስራኤል ክፍሎች የሚኖሩ ቢሆንም በመካከለኛውና በደቡባዊ እስራኤል ግን በቁጥር በዛ ይላሉ። በኔታንያህ፣ በቤርሳቤ፣ ሮቦት፣ ሎድ እና አሽዶድ እንዲሁም በትላልቆቹ ኢየሩሳሌምና ቴልአቪቭ ከተሞችም ይኖራሉ። የመጀመሪያዎቹ ቤተ እስራኤላውያን እስራኤል ለመድረስ የከፈሉት መሥዋዕትነት ፊልም እንጂ እውነተኛ ገድል አይመስልም። እዚህ እስራኤል ከመጡ በኋላም በርከት ያሉ ፈተናዎችን ተጋፍጠዋል። ሆኖም ሁለተኛ ትውልድ ቤተ እስራኤላውያን ግን በቋንቋ ክህሎትና በትምህርት ዝግጅት የተሻለ ዕድል ስላገኙ ከቤተሰቦቻቸው በበለጠ ማኅበረሰቡን የመቀላቀል ዕድል አግኝተዋል። አሁን የምንገኘው ቴልአቪቭ ነው፣ በፍሎረንቲን መንደር። ፍሎረንቲን ማለት በደቡባዊ ቴልአቪቭ የምትገኝ የመንገድ ላይ ግራፊቲ ወይም ስዕል የሚበዛባት ሰፈር ናት። ከማዕከላዊው የባስ ስቴሽን ጀምሮ ኢትዮጵያውያንና ኤርትራውያን ሬስቶራንት፣ ካፌ፣ የአልባሳት መሸጫዎችን ጨምሮ በርከት ያሉ ሱቆችን ከፍተው የሚንቀሳቀሱባት፣ አፍሪካውያን ጥገኝነት ጠያቂዎች የሚበዙባት የቴልአቪቭ ሰፈር ናት። ደቡባዊ ቴልአቪቭ በአጠቃላይ